كلا بس بلا ينسوشي كلا كلا بلا ينسوشي كلا كلا بلا ينسوشي كلا كلا بلا ينسوشي ክቡራን የቪዚ ስልጤ ታዳሚዎች ዛሬ የስልጤን ባህል ታሪክ እንዲሁም የኪነ ህንጻ ጥበብ ያረፈበትን እና ግዙፍ የሆነና እንደ ለስልጤም ሆነ ለወራቤ ከተማ እንደ ላንድ ኦፍ ማርክ የሚያገለግለውን ይህን ከበስተጀርባ የምትመለከቱትን ሙዚየም እናስቃኛችሁ ወደን ከኛ ጋር እንደምትሆኑ ተስፋ እናደርጋለን። ሙዚየሙ በርካታ ጥበቦችን በርካታ የስልጤ ህዝብ መገልገያ የሆኑትን ቅርሶች አጭቆ በውስጡ ያዘ ነው። አጠቃላይ ይህንን ሙዚየም ለማዘመን እንዲሁም አገልግሎቱን የተቀላጠፈ ለማድረግ በርካታ ስራዎች እየተሰሩ ይገኛሉ። ከግቢው መግቢያ ጀምሮ አጠቃላይ የሙዚየሙን ገጽታ ለማሻሻል እየተሰሩ ያሉ ስራዎች እንዲሁም ውስጡን በማዘመን ደረጃ እየተሰሩ ያሉ ስራዎችን አዙረን እናስቃኛችኋለን። መልካም ቆይታ ከኛ ጋር። ይህን ሙዚየም ዘመናዊ ለማድረግ እና እንዲሁ ለማዘመን ከተሰሩ ስራዎች አንዱ አሁን የምንገኝበት ቦታ ይሄ ከግቢ በር ላይ የሚገኘው የመናፈሻ ስፍራ ነው። ይሄ ስፍራ በርካታ የኪነ ህንጻ ጥበብን ባሳረፈ መልኩ አሁን ወቅታዊ የኮሪደርን ኮንሴፕት ባካተተ መልኩ የተሰራ ስራ ነው። እዚህ ጋር በርካታ መናፈሻዎች፣ የተለያዩ ግሪነሪዎችና እንዲሁም ያተካኑን ሐውልት በማካተት የተገነባ የተለያዩ ስራዎች አሉ። ይሄ ሙዚየሙን ከዚህ ፊት ከነበረው አገልግሎት ተጨማሪ በርካታ ሰዎች በእረፍት ቀናቸው በተለያየ ጊዜ እንዲጎበኙት እንዲዝናኑበት እድል የከፈተ ስራ መሆኑን ማመልከት ይቻላል። ይህንን ስራ ዞር ዞር ብለን ጎብኝተን ያለውን ነገር እናስቃኛችኋለን። መልካም ቆይታ። ይሄ በቀዳሚነትና በትልቅነቱ የሚታወቅ ወራቤ ከተማ ላይ ከተገነቡ ትልቅ ፋውንቴኖች አንዱ ነው። ይሄ ፋውንቴን በየጊዜው ቅዳሜና እሁዶችን ለታዳሚው ክፍት ተደርጎ ወጥተው የሚዝናኑበት ሁኔታ የተፈጠረበት ሁኔታ ነው ያለው። ስለዚህ በተመሳሳይ መልኩ በዚህም በኩል በመነሳት የግሪነሪ ስራና እንደዚሁም ዘና ብለው የሚያርፉበት ሁኔታ ተመቻችቷል። ቀጣይ በውስጥ ባለው ደግሞ ሙዚየሙን ግቢውን በማዘመን ደረጃ ሰፊ እቅድ ተይዞ እየተሰራ ነው የሚገኘው። እየመጣችሁ እየጎበኛችሁ እኛም ውስጥ ገብተን ያለውን ነገር እናስጎበኛችኋለን። መልካም ቆይታ ከኛ ጋር። አሁን የምንገኘው የስልጤ ሙዚየም ቅጥር ግቢ ውስጥ ነው። ይህ ግቢ በርካታ አገልግሎት ሊሰጥ የሚችል ስፍራን የያዘ ግቢ ነው። ቀጣይ በሰፊው ዲዛይን ተሰርቶ ለመስራት በእቅድ ላይ ደረጃ ይገኛል። አሁን ላይ ግን ግሪን የማድረግ ስራ እንዲሁም አስፈላጊ ፋሲሊቲዎችን የማመቻቸትና ለጎብኚዎች ምቹ እንዲሆን ተደርጎ እየተሰራ ይገኛል። ቀጣይ ባለው በርካታ አገልግሎቶችን ከዚህ ግቢ ውስጥ ከዚህ ስፍራ ላይ እንደሚገኝ የተለያየ እቅዶች መያዛቸውን የምናውቀው ነገር አለ። ስለዚህ አሁን ባለው ግን መጥቶ በዚህ ነፋሻማ አየር መዝናናትም መጎብኘትም የሚቻልበት ሁኔታ እናገኛለን። ቃሲም አወል ይባላል። በስልጤ ዞን ባህል ቱሪዝም መምሪያ የቅርስ ባለሙያ ነኝ። ያው ሙዚየሙ
ከ19 ጀምሮ እስከ 2003 ድረስ ግንባታ ላይ ነበር ማለት ነው። ከዛ ጀምሮ 2003 ላይ ተመርቆ ከወረዳዎች የተለያዩ ቅርሶችን ታሪካዊ ቅርሶችን አሰባስቦ ለጎበኞች ክፍት ሆኗል ማለት ነው። ለማህበረሰቡ አንድ የሚሰጠው ጥቅም አንድ ትውልዱ ባህሉን እንዲያውቅ ያደርጋል ማለት ነው። የተለያዩ ተመራማሪዎች እዚህ መጥቶ ሙዚየሙ ላይ ባሉ ታንጀብልም በሆኑ ቅርሶች ኢንታንጀብል በሆኑ ቅርሶች መረጃዎች እዚህ ስላሉ መረጃዎችን ማግኘት ይችላሉ ማለት ነው። ከዛ በተጨማሪ ከተለያየ ቦታ የሚመጡ ተማሪዎች ከተለያየ ቦታ የሚመጡ ጎበኞች የስልጤን ባህል ታሪክ በቅርሱ ዙሪያ የሚያውቁትና አውቆ ለሌሎችም እንዲያሳውቁ ትልቅ አስተዋጽኦ ያበረክታል ማለት ነው። ሁለት ደግሞ የጥናትና ምርምር ስራዎችንም አንድ እንደ መረጃ መነሻ ሆኖ ያገለግላል ማለት ነው። ያው እንደሚታወቀው የስልጤ ባህል ሙዚየም እንደ ሀገር አቀፍ ደረጃ ካሉ ሙዚየሞች በቅርስ ባለስልጣን እውቅና እንዲያገኝ ተደርጓል ማለት ነው። በሀገር አቀፍ ደረጃ በሶስተኛ ደረጃ ተመዝግቦ እውቅና ያለው ሙዚየም ነው። ይሄን ደግሞ እውቅና ሲያገኝ በሚሰጠው አገልግሎት የሚሰጣቸውን አገልግሎት ዘመናዊ በማድረግ እነዚህን አገልግሎቶች አሻሽሎ ነው እውቅናውን ያገኘው ማለት ነው። ለምሳሌ ቅርሶችን ዲጂታላይዝ በማድረግ እዚህ ውስጥ የሚገኙ ቅርሶች እያንዳንዳቸው ኮድ ተሰጥቷቸው በዛ ኮድ መሰረት ዲጂታላይዝ ሆኖ እነዛን ቅርሶች የፈለገ ሰው በቀላሉ መረጃውን ማግኘት የሚችሉ ከነዚህ ቅርሶች ደግሞ የሆነ ሰው አንድ ቅርስ ቢነሳ ያንን ቅርስ ማን እንደወሰደውና የትኛው ቅርስ እንደጠፋ በቀላሉ መረጃዎች እንዲገኙ የተደረገበት ሲስተም አለ ማለት ነው። ከዛ በተጨማሪ ደግሞ ቅርሶች አንድ ቦታ ሌላ ቦታ እንዳይንቀሳቀሱ በፑል ስታንድ ለምሳሌ ኤግዚቢሽን ላይ ሲሄድ ቅርሶችን በማየት ቅርሶች ሊጎዱ ይችላሉ። እነዛ ቅርሶችን ማንቀሳቀስ ሳይኖርብን በቀላሉ ፑል ስታንዶችን በመውሰድ ቅርሶችን የማስተዋወቅ ስራ በቀላሉ ሰው የሚገነዘብበትን ስራ ለመስራት የታሰበ ነገር አለ። ከዛ በተጨማሪ ደግሞ የስልጤን ባህል ሙዚየም ለማስተዋወቅ የተለያየ አማራጮች ፔጆች አሉ ማለት ነው። ለምሳሌ ስልጤ ቪዚት አለ አንዱ። ሁለተኛው ደግሞ የስልጤ የባህል ሙዚየም የራሱ ፔጅ አለ። ከዛ በተጨማሪ ደግሞ የመምሪያው ፔጅ አለ ማለት ነው። በዛ አማራጮች ሙዚየሙን እያስተዋወቅን ወደ ዲጂታላይዝ እንዲገባ ያደረግንበት ሲስተም አለ ማለት ነው። ከዛ በተጨማሪ ደግሞ የስልጤ ባህል ሙዚየም አንዱ አይከናችን አንዱ የስልጤ ዋናው አይከን በመሆኑ ያው ከሌላ ጊዜ እንደምታውቀው መጀመሪያ አካባቢ በሆነ ፕሮግራም ብቻ ነበር ሙዚየሙ ክፍት የሚሆነው ማለት ነው። አሁን ግን ከ2004-5 አካባቢ ከዛ ጀምሮ ለሙዚየሙ ለራሱ ባለሙያ ተመድቦለት 3 ባለሙያ ተመድቦለት በመንግስት የስራ ሰዓት ከጠዋቱ 2 ሰዓት ተኩል እስከ 6 ሰዓት ተኩል ከ7 ተኩል እስከ 11 ተኩል ክፍት ሆኖ አገልግሎት ይሰጣል ማለት ነው። የትኛውም ጎበኝ የትኛውም ቱሪስቶች መጥቶ ሲጎበኙ የስልጤን ባህል ሙዚየም ማየት ይችላሉ ማለት ነው። ከዛ በተጨማሪ ደግሞ የሚሰጡን አስተያየቶች አሉ። የሚሰጡን አስተያየቶች እየተቀበልን የነዛን አስተያየቶች ደግሞ ወደ እየተነተንን እየቀየርን ዘመናዊ የማድረግ ስራዎች ይሰራሉ ማለት ነው። ከዚህ በተጨማሪ ደግሞ ሙዚየማችን አይቶ ጎበኝቶ የወጣ ሰው እዚህ ጋር ያለውን ነገር እዚህ ጋር ደጃፍ ላይ ደግሞ በቀላሉ እንዲያገኝ ለምሳሌ እዚህ ጋር ሼዶች ተሰርተዋል ማለት ነው። የጥበብ ውጤቶችን የስልጤን ባህል ምግብ አስተዋወቀ ነው። የነዛን ባህል ምግቦች የት ይገኛሉ ብሎ ሲጠይቀን ያው እዚህ ጋር ሙዚየም ደጅ ላይ እንደሚገኝ ያው አንዱ ሙዚየሙን ከማስተዋወቅና የሙዚየሙ ያለውን ነገር ዲጂታል ከማድረግ አንዱ ተያያዘ ነው። ሁለተኛው ደግሞ የጥበብ ውጤቶችን በቀላሉ እንዲያገኝ የተደረገበት ሲስተም አለ ማለት ነው። እዚህ ጋር እንዴት ነው ይሄን አካባቢው እንዴት አየው? ያምራል። ጥሩ ነው። እናመሰግናለን። እሺ ውስጥ ደግሞ ስገባ የበለጠ ነው ደስ ያለኝ። የድሮ የማስታውሳቸውን ብዙ ነገሮችን አይቻለሁ። ማሻአላ ደስ ሰዎች ትርፍ ጊዜያቸውን የተለያየ የረፍት ቀናቸውን በዚህ መልኩ መጥተው እንዲዝናኑበት የተመቻቸ ስፍራ ነው። ይሄ ስፍራ ላይ ሆነን የከተማዋን እንቅስቃሴ በሁለቱም ሳይድ በኩል መመልከት የሚያስችልበት ሁኔታ ተፈጥሯል። ስለዚህ ማናቸውም ሰዎች በዚህ በሙዚየሙ ላይ ያላቸውን አስተያየት ሀሳብ ገብተው ጎብኝተው መጥተው አረፍ ብለው ተዝናንተው የሚሄዱበት ምቹ ሁኔታ ተፈጥሯል።
ውስጥ ላይ ማስጎበኛችሁ የስልጤ ባህል ሙዚየም እንደምታውቁት ከህንጻው ጀምሮ ለየት ያለ ታሪክ ስላለው ማለት ነው። ለየት ያለ ታሪክ ምንድነው? ህንጻውን እንደዚህ ስትመለከተው ዝም ብሎ ተራ እንትን ይመስላል። እነዚህ ከስልጤ ባህል ጋር የተቆራኘ ናቸው። ለምሳሌ እነዚህ 5 ጎጆ ቤቶች 5ቱን ግስቻ አንድ ለማሰብ ነው። ሁለት ደግሞ 5 ጊዜ ሰላት፣ 5 አይነት የጭፈራ አይነቶች፣ 5 አይነት የፀጉር አሰራር እነዛን ጋር ተሳሰረ ስለሆነ እነዛን የመጠበቅ ደግሞ ግዴታ ስላለብን ከዛ ተጨማሪ ወደ ውስጥ ገባ ስትል ደግሞ የስልጤ ቀደምት አባት የሆኑትን ሀጀሊ አለ። ሀጀሊ ደግሞ አንዱ መሰሶ ነው ማለት ነው። መሰሶ ለሁለት በኩል ታያየዋለህ ማለት ነው። አንድ የስልጤ ባህላዊ ቤት ስትገባ ቤቱን ተሸክሞ የሚይዝ አባወራ ነው ማለት ነው። ሁለት ደግሞ የስልጤ ቀደምት አባት የሆኑትን ሀጀሊን ለማስታወስ የተሰራ መሆኑን ውስጥ ስትገባ ደግሞ ለየት ያሉ የስልጤ የተለያዩ መሻይኮች ለሀገርም አስተዋጽኦ ያበረከቱ እንዲሁም ደግሞ ለሃይማኖቱም አስተዋጽኦ ያበረከቱ መሻይኮች ቅርሶች አሉ። እሱን ማየት እንችላለን ማለት ነው። የስልጤ የገራድነት የማረግ ስም ዝም ብሎ አይደለም የሚሰጠው። አንድ ፍትሃዊ መሆን አለበት። ሁለት ደግሞ በቂ ሀብት ከሌሎች መከጀል የለበትም። ሶስት ደግሞ አገር በተለያየ ወረራ ጊዜ ብትወረር እነዛን መመከት የሚችል መሆን አለበት ማለት ነው። እዚህ ጋር ስንመጣ ደግሞ የተለያዩ 5 አይነት የሰርግ ስነ ስርዓቶች አሉ። እነዚህ ለምሳሌ ጡቀሾ አለ፣ ውርሽታ አለ። አጋ ደግሞ ለየት የሚያደርገው የስልጤ እንትን ሴቷ ወዳ ራሷ ፈቅዳ የባልየውን ቤት ሄዳ አክፋ የምትቆሙበት ስርዓት ነው። ያ ደግሞ ስልጤ ለየት ያደርገዋል ማለት ነው። ሴቶችም ወንዶች እንደሚጠይቁ የሚያሳይ ስርዓት ነው ማለት ነው። በዛ ለየት ያለና አንዱ የሰርግ ስነ ስርዓት ነው ማለት ነው። ያው ወደዚህኛው ስንመጣ የስልጤ የአነጣጠፍ የቤት አነጣጠፍ ስርዓት ጠጣይ የሚለውን ስርዓት እንዴት ያሳያል የሚለው እዚህ ጋር ቅድም እንደነገርኩ አርካይቮች ናቸው። ለምሳሌ የቂቆራ ሼህ ሁሴን ማዲንጎ የሚባሉት በጣሊያን ጦርነት ጊዜ አገሬን አሳልፌ አልሰጥም፣ ባንዳ አልሆንም፣ ለጣሊያን መረጃ አልሰጥም በማለት መንገድ ላይ ተወስዶ ወደ ጥያ አካባቢ የተገደሉ ናቸው ማለት ነው። ይህ ማለት ለሀገርም ትልቅ አስተዋጽኦ ያበረከቱ ጀግኖች ናቸው ማለት ነው። እዚህ ጋር የምትመለከታቸው ደግሞ የዳንጌ ሼኮች ናቸው ማለት ነው። የዳንጌ ሼክ ቴክኖሎጂ ባልነበረበት ዘመን ታችኛው ፓርት ረመዳን ለመጾም ከነገ ወዲያ ብሎ በሚወዛግበት ሰዓት በማታ እቺን ይለኩሱና ረመዳን መግባቱን የሚያመስሩባት አንድ ማሾ ናት ማለት ነው። ያ ሁለት አድቫንቴጅ አለው ማለት አንድ ከጨለማ ራስን ወደ ብርሃን የምታሳይበት፣ ሁለት ደግሞ ለሌሎች ያ ሲስተም ነው ማለት ባህላዊ ቢሆን ማለት ነው። በጊዜው እዚህ ጋር የምትመለከተው ደግሞ የኮጴ ጫማ አለ ማለት ነው። የአፍሪካ ትልቁ ጫማ መባል የሚታወቀው ኮጴ ጫማ ነው ማለት ነው። የስልጤ ማህበረሰብ ከድሮም ጀምሮ የራሱን ጫማ ሰርቶ እንደለበሰ በባዶ እግሩ እንዳልሄድ የሚያሳይ ነው ማለት ነው። የኛው አንድ የቴክኖሎጂ አሁን ለምንለብሰው አዲዳስ ለሚባሉ ስሊፐሮች ዘመናዊ ስሊፐሮች መነሻ በመሆን ያገለገለ መሆኑን የሚያስረዳ ነው ማለት ነው። ያው ጥበብ እንዲህ መሆኗን የሚያስረዳ መሆኑን የምናያቸው ናቸው ማለት ነው። እዚህ ጋር ስንመጣ ደግሞ የስልጤ ማህበረሰብ ቅድም ነው ያልኩ አንዱ አርካይቭ ነው ማለት ነው። አንዱ አርካይቭ ነው። እዚህ ጋር እነዚህ ባህላዊ ቁሳቁሶች የስልጤ ማህበረሰብ በተለያየ ጊዜ የሚጠቀምባቸው ለምሳሌ ኡሳቻ ሲጠቀም ሴቶች በጋራ ሆኖ ቆጮን የሚጨፈጭፉበት ማለት ነው። እንትኑ በዚህ ጋር አለ ማለት ነው። አያይዘ ነው የምታነሳው። ከዚህ ጋር አብሮ ሴቶች እንዴት አድርጎ መተጋገዝንም ያሳያል። ክቡራን ታዳሚዎቻችን በቆይታችን እንደተዝናናችሁ በርካታ ቁም ነገርና መረጃዎች እንደቀሰማችሁ ተስፋ እናደርጋለን። በመጨረሻም ሙዚየሙን በማዘመን አገልግሎቱን በማሳለጥና እንዲሁም ለጎብኚዎች ምቹ የማድረግ የተሰሩ ያሉ ስራዎችን በሰፊው የዘገብንበት ነው። ቀጣይ ባለው እየመጣችሁ እንድትጎበኙ ሀሳብ አስተያየታችሁን እንድትሰጡን እንዲሁም ያሉትን አገልግሎቶች እንድትታደሙ እያሳሰብን የመደበኛ የትኛው የመንግስት የስራ ሰዓት ክፍት ሆኖ አገልግሎት የሚሰጥ መሆኑን በዚሁ አጋጣሚ መግለጽ እንወዳለን። እናመሰግናለን።